ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዓለም ወይን ቤተሰቦች እንደምን ከርማችሁልኛል? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ቤተሰቦቼ አውቃለሁ ትንሽ ጠፋ ብያለሁ፣ ቪዲዮዎች አልለቀኩም። ቢዚ የሚያደርጉ ጉዳይ ስለገጠመኝ ነው ፐርሰናል። ግን ደግሞ አልፎ አልፎ በቲክቶክ ላይ እየገባሁኝ እየተወያየን ስለሆነ ጠፍቻለሁም ብዬም አልጠብቅም። ለሁሉም አሁን ዛሬ ይዤላችሁ ቪዲዮ ቀርቤያለሁኝ። በመጀመሪያ ግን ስለምታደርጉልኝ የላይክ እና የሼር የሰብስክራይብ ድጋፍ በእውነት እጅግ አድርጌ አመሰግናችኋለሁ ማለት እፈልጋለሁ። ለቤቴ ደግሞ አዲስ የሆናችሁ የዩቱብ ፔጅ ስላለኝ እባካችሁን በአት አለምወይን 3630 ገብታችሁ ቪዲዮዎችን በማየት ከወደዳችሁልኝ ላይክ እና ሼር ሰብስክራይብ አድርጉልኝ ማለት እፈልጋለሁኝ። ቤተሰቦቼ ዛሬ ትንሽ ግራ የሚያጋባ የሚያስደነግጥ ነገር በሞዴል ቀነኒ ጉዳይ የሰማሁት ነው። ባለቤቷ አንዱዓለም የዋስትና መብት ይፈቀድልኝ የአሜሪካን ሀገር ለፋሲካ ማቀርበው ኮንሰርት ጊዜ ሊያልፍብኝ ስለሆነ ዋስትና እንዲሰጠኝ ይፈልጋለሁ ብሎ በጠበቃው በኩል ጥያቄ አቅርቦ ወዴት እየተኬድን ነው እንዴ? ሰው መሆናችን ቀረ ወይ? 40 እንኳን ሳይወጣ ሙት ዓመት ሳይሞላት እንደው የአይኗ ውሃ እንኳን ፈሶ ሳይጨርስ ይሄን ያህል ጭካኔ የሚያስፈልገን ጊዜ መጣ ማለት ነው። ጠበቃውስ የሚከፈለውን ገንዘቡን ስለሚያገኝ ደንበኛው የሚጠይቀውን ማቅረብ ስላለበት አደረገ። እንደው ግን አዘ ጠበቃ እንኳን ቢሆን ለቤተሰቦቿ ለሞራል ይሄን ያህል ጥያቄ የልጃቸው ባለቤት ለዘፈን እንዲፈቀድልኝ ልለቀቅ የሚል ጥያቄ አቅርቧል የሚለውን ዜና ቤተሰቦቿ እንዲሰሙ ማድረግ ትንሽ አይከብድም እንዴ? በእውነት እኔ ትንሽ ነው የተሰማኝ። እንደው በሌላው ምክንያት እንደው ፍትህ እስከሚያገኝ ድረስ ተለቁ እንኳን በቁም ይንቀሳቀስ ማለት ይቀላል እንጂ ዘፈን እንዲያልፍብኝ ስለማልፈልግ ብሎ ማቅረቡ ትንሽ ኢትዮጵያዊነትን ዘለል ያደረገ ነገር መሰለኝ። ወዴት እየሄድን ነው? አረ የእውነት ፍትህ ለቀነኒ፣ ፍትህ ለቤተሰቦቿ። በእውነት ቤተሰቦች በጣም ነው የገረመኝ፣ በጣም ነው የደነቀኝ። እንዴ ወዴት እየተኬደ ነው? ገና 40 እንኳን አልወጣም። እንደው አንተስ አንዱዓለም ንጹህ ነው እንኳን ተብለህ ብትለቀቅ ባለቤት 40 ሳይወጣ ዘፈን የሚዘፍን አንደበት ይኖርሃል እንዴ? የዛ አይነት ሞራል ይኖራል እንዴ? ከአንድ ሰው ልጅ ኢትዮጵያዊ ፍጡር ቤተሰቡ ባለቤቱ ከሞተችበት ያንን ማድረግ ድፍረት አይደለም ብለህ ትላለህ? በእውነት እግዚአብሔር አምላክ ደሟን ይወጣላት ማለት እፈልጋለሁ። በጣም ያሳዝናል፣ በጣም ያሳፍራል። ከአንድ ኢትዮጵያዊ እንደዚህ አይነት ስብዕና አይጠበቅም። ቀነኒ ነፍስሽን በአጸደ ገነት ያኑረው፣ ቤተሰቦቿን መጽናናት ይስጣችሁ ማለት እፈልጋለሁ። ፍትህ ለቀነኒ ቤተሰቦች። በእውነት በጣም ያሳዝናል። ለዛሬ ይሄንን ብያለሁ። እኔ የተሰማኝና የተናገርኩት። እናንተ የምትሉት ካለ ደግሞ በኮሜንት ሴክሽን ላይ በጨዋ ደንብ እንደምታቀርቡልኝ እርግጠኛ ነኝ። ቤተሰቦቼ ጊዜ ሰጥታችሁ ስለምትከታተሉኝ ስለምታዳምጡኝ በእውነት እግዚአብሔር ያክብርልኝ ማለት እፈልጋለሁ። እግዚአብሔር ኢትዮጵያንና ሕዝቦቿን ከሚሰማው መጥፎ ነገር ሁሉ ይሰውርልን፣ ይጠብቅልን ማለት እፈልጋለሁ። በእኔ በኩል አበቃሁኝ። ሰላም ሁኑ።